ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ቤተሰብ የዛሬው ቪዲዮዬ ስራታችሁ ጃዛ ቤት ለተቀመጣችሁ ይጠቅማችኋል ብዬ ነው። በቤታችሁ እንጀራ አዘጋጅታችሁ ገዝታችሁ የምትበሉ ካላችሁ በቤታችሁ እንጀራ አዘጋጅታችሁ ጋግራችሁ መብላት ትችላላችሁ። ወጪ ቀንሳል። ሲቀጥል ደግሞ በቤት የምንጋግረው በጣም ማለት ጣዕሙም ስንበላውም የሚስማማን በቤት የተጋገረው ነውና ይህን እንደምታዩት በብረት ድስት ሲዘረገፍ ያያችሁት ብረት ድስታችሁ ዱቄታችሁን የሚበቃችሁን ያህል እናንተ መጥናችሁ ትጨምሩና አታማስሉትም። ጋዛችሁን ቅንስ ታረጋላችሁ እስከ መጨረሻው። ከዛ ትጥዱታላችሁ። ሰዓት ትይዛላችሁ። በሚደርሰው ሰዓት ራሱ በሽታው ያስታውቃል። ከዛ በቃ ተዘረግፉና በምትዘረግፉ ሰዓት በጣም ነው የሚያያዘው። ምክንያቱም ስለማናማስለው የመያያዝ ባህሪ ያለው ልክ አሁን እንደምታዩት እኛ የምንከሰክሰው እንደዚህ የምናረገው ተያይዟል። አንደኛ አይማሰልም። በቃ አንድ ጊዜ ትጨምራላችሁ። ስራው ራሱ ብዙ እንትን አያደክምም። ምክንያቱም ቁመን አናማስልም። ይጨመራል እስከሚበስል ድረስ ቁጭ ነው የምትሉት። ከበሰለ በኋላ ይሄ እንደምታዩት ከሰከሳለ ከዛ ይነፋል። አንድ ጊዜ እንጀራ ከጋገራችሁ ብዙ ቀን ትበላላችሁ ዘንታችሁ ማለት ነው። የገዢው እንጀራ አንደኛ ይስማማም፣ ሁለተኛ ደግሞ ወጭም በጣም አብሶ ስራ ጠፍቶ ቁጭ ለሚል ሰው ገዝቶ ከሚበላ ቢያንስ ወጪ ይቀንሳል በቤት የምናዘጋጀውና እንደዚህ አሁን ይሄ ሁለት አይነት ሶስት ዶቄት ሆኖ የምታዩት እንደ ባንድ ላይ ከስክሰነ ካማሰል ነው እንደዚህ ከነፋኑ በኋላ አንድ አይነት ነው የሚሆነው ማለት ነው። ምክንያቱም ነጭ ከወደ ላይ ያለው ነጭ ነው የሚሆነው፣ ከወደ ታች ያለው ደግሞ እንደምታዩት ቡኒ ነው የሚሆነውና ሁለቱም ባንድ ላይ ሲቀላቀል ይሄን የመሰለ ነው የሚሆነው። አንድ አይነት ከረን ያመጣልና ከስከሳችሁ ስነፉት ማለት ነው። እና በጣም አሪፍ ነው። ከዛም በኋላ እርሾአችሁን ያው እርሾ እንጀራ ስንጋግር መቼም እርሾ እናስቀራለንና እርሾአችን ከማቡኪያችን እንጨምራለን እንደምታዩት። ከዛ ምን ይጨምራል መሰላችሁ? ጨው የሀገራችን የሚልህ ወፋፍሯል አይደል? እሱ በጣም አሪፍ ነው። እሱን ብትጨምሩበት ከዛ በደንብ ትመቱታላችሁ ኩርፍርፍ እስከሚል ድረስ። ምክንያቱም አንደኛ ጨውም እርሾውም ሁለቱም በደንብ ይቀላቀላል ማለት ነው፣ ይዋሃዳል። ከዛ በደንብ መታሸት አለበት። ሊጡ ይታሻል በደንብ ሆኖ ቢያንስ ሰዓት መያዝ አለባችሁ። እንደዚህ ካቀጠናችሁ በኋላ እስከ 9 እስከ 10 ሰዓት መቆየት አለበት። ምክንያቱም ሊጡ በደንብ ኩፍ ብሎ መብረድ ያለበት ማለት ነው። ሲበርድ ነው ምርጥ እንጀራ የሚሆነው። ያው ማለት ካልበረደ እንጀራው ዝም ብሎ ነው፣ ብዙ አይደለም። ግን እንደዚህ አቆይታችሁ በደንብ ኩፍታው ወጥቶለት በርዱ ከጋገራችሁት በጣም ምርጥ የሆነ እንጀራ ነው የሚሆነው። ስለዚህ በቤታችሁ እየጋገራችሁ እያዘጋጃችሁ ብትበሉ ላለው። እንጀራው ሲጋገር ደግሞ በሌላ ቪዲዮ አሳያችኋለሁ እንዴት ያን እንጀራ እንደሚሆን። የዚህን እንጀራ ቪዲዮዬን ከወደዳችሁ ላይክ እያረጋችሁ አበረታቱኝ ቤተሰብ። እንግዲህ ይጠቅማችኋል ብዬ ነው። ሰብስክራይብ ያላረጋችሁ ደግሞ ቤተሰቦች ሰብስክራይብ አድርጉኝ፣ አበረታቱኝ። አስተያየታችሁን ኮሜንት ላይ ጻፉልኝ። ስለምትከታተሉኝ ስለምታዩልኝ